እግዚአብሔር መንግሥት በብዙ ድካም እንገባ ዘንድ ይገባናል። እስቲ በሉ ወደ እግዚአብሔር መንግሥት በብዙ ድካም እንገባ ዘንድ ያስፈልገናል። ሐዋርያው ቅዱስ ጳውሎስ ያስተማረው ትምህርት ነው። ክርስትና ያለ መከራ የሚኖር ሕይወት አይደለም። በፈተና ውስጥ የታጀበ እውነተኛ ሕይወት ነው። ምክንያቱም መሰረቱ መስቀል ስለሆነ በፈተና የሚጸና የተባረከ ነው ተብሎ ተጽፏል። የማይፈተን ክርስቲያን ከዲያብሎስ ጋር የተሻረከ ነው። መስቀል የሌለበት ክርስትና፣ መከራ የሌለበት አገልግሎት የለም። ሐዋርያው ቅዱስ ጳውሎስ ለደርቤን ለሚገኙ ክርስቲያኖች ሲያስተምራቸው ወደ እግዚአብሔር መንግሥት በብዙ ድካም ጻማ እንገባ ዘንድ ይገባናል ብሏል። ምክንያቱም ቅድም እንዳልነው የክርስትና መሰረቱ ወልደ ማርያም ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሚወደኝ ቢኖር መስቀል ተሸክሞ ይከተለኝ የሚለውን ትምህርቱን በመስቀል ላይ ገልጦታል። እኛን እስከ ሞት ድረስ ወዶናል። የሚወደው ቢኖር እሱን መስሎ ደግሞ ለእርሱ ያለውን ፍቅር ይገልጣል። እስከ መጨረሻው እክታ ድረስ የጸና እሱ ይድናል ተብሎ ተጽፏልና በሕይወት መንገድ ውስጥ በክርስትና ሕይወት ውስጥ መንፈሳዊ ተጋድሎ በሥጋው ዓለም ውስጥ ነፍስን ለማዳን በሚደረግ ሩጫ ውስጥ መከራን ሳይሳቀቁ ክርስቶስን ለማግኘት መቀበል የሚገባን ነገር ቢኖር መከራ ነው። አሁን በእውነት ወደዚህ ስንመጣ የዚህ ያገር መንገድ የተመቻቸ ነው አይደል? ምንም ነገር ውጣ ውረድ የለውም። ውጣ ውረድ መንገዱ ስለሌለው ቤተክርስቲያኑ ስንመጣ ምቹ የሆነ ወንበር ነው እንጂ የምንፈልገው የሆነ እንቅፋት ያለውን ነገር አንፈልግም። ካህናቱ ፊታቸውን ቢያጠቁሩብን ልናቆርብ እንችላለን። የተለማመድነው ምቹ ነገር ስለሆነ፣ ክርስትና ግን የዚህ ተቃራኒ ነው። ውጣ ውረድ፣ ማግኘት ማጣትን፣ በፈተና መጽናትን፣ እስከ መጨረሻው መታመን ይጠይቃል። ውሃ ርጥበት ባህሪው ነው። እሳት ማቃጠል ጠባዩ ነው። የክርስትና ባህሪውና ጠባዩ በመከራ ውስጥ መጽናት ነው። በጠበበው መንገድ በጠበበው በር መግባት ስለሆነ እግዚአብሔርን ማግኘት የሚቻለው በዛ ነው። ዛሬ የምናከብራቸው ቅዱስ ጳውሎስና ቅዱስ ጴጥሮስ በዚህ ሕይወት ውስጥ ስላለፉ የቤተ ክርስቲያን ብርሃናት የአጥቢያ ኮከቦች ይባላሉ። የቤተ ክርስቲያን አንዷ ልዳ መሰረቷ ራሷም የሆኑ ቅዱሳን ክርስቶስን ለብሰው ክርስቶስን መስለው የመለኮቱ ክብር ተካፋዮች ለመሆን በመከራ ውስጥ መጽናታቸው የሚነገርበት ወቅት ነው። የእግዚአብሔርን ቃል ቃሉን ሆነው ፍሬ ያፈሩበት ዕለት ነው። የወይኑ ዛፍ ቅርንጫፎች ናቸውና የግንዱ አካል የክርስቶስን ሕይወት ስለለበሱ ስለ ስሙ መከራ መቀበላቸው የሚነገርበት ወቅት ነው። ክርስትና ቅድም እንዳለው ጌታችን ኢየሱስ ክርስቶስ በመስቀል ላይ መስርቶልን በፈተና ውስጥ ክርስቲያኖች እንደሚኖሩ ሲያመለክት እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ ሥጋችሁን የሚገድሉትን አትፍሩ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሏችኋል። በገሊላ አውራጃ በጥብርያዶስ ባሕር አባቱ ዮናን ሲረዳ የነበረው ስምዖንም ከእንግዲህ በኋላ ሰውን እንጂ አሳ አታጥምድም ብሎ ጠርቶታል። ቅዱስ ጴጥሮስን በስንት ዓመቱ? በ55 ዓመቱ። እንደው ካረጀ ካፈጀ በኋላ ምን ሊሰራ ነው? እግዚአብሔር ኃይሌ ጉልበቴ ነው ይላል ቅዱስ ዳዊት። እግዚአብሔር ኃይሉ መከታው ጉልበቱ ለሆነለት ዕድሜን በውርዝና በወጣትነት የሚለውጥ እሱ ነውና እና ያለው ቅዱስ ጴጥሮስን ተከተለኝ አለው። ወንድሙን እንድርያስን አስከትሎ መረቡን ጥሎ ተከትሎታል። ቅዱስ ጴጥሮስን 3 ዓመት ከ3 ወር ምስጢር ተአምራት ሳይከፈልበት ምሽት ሳይከለክለው ከዋለበት እየዋለ ካደረበት እያደረ ቅዱስ ጴጥሮስ ከጌታችን እግር ስር ቁጭ ብሎ ተምሯል። የምስጢር ሐዋርያ አዕማደ ሐዋርያት ከሚባሉት ከ3ቱ ሐዋርያት አንዱ ሆኖ ቅዱስ ጴጥሮስን መድኃኔ ዓለም ኢየሱስ ክርስቶስ መርጦታል፣ አክብሮታል። በቤተ ክርስቲያን ክብር ሊቀ ሐዋርያት ተብሎ ይጠራል። ስምዖን የተባለው ጴጥሮስን ከእንግዲህ በኋላ ጴጥሮስ ትባላለህ እንጂ ስምዖን አትባልም ብሎ ስለ እርሱ ማንነት ስለ ክርስቶስ ስለመሰከረ
በአንተ ቃልነት ተነስቼ ቤተክርስቲያኔን አንጻታለሁ ብሎታል። በጎቼን ጠብቅ፣ ግልገሎቼን አሰማራ ብሎ እረኝነትን ሰጠው። መልካም እረኛ ነፍሱን ለበጎች አሳልፎ የሚሰጥ በጎቼን ጠብቅ ሲለው ስለ በጎቼ ሙት ሊለው ነው። በጎቼን ጠብቅ ሲለው አርያ ሁናቸው ሲለው ነው። በጎቼን ጠብቅ ሲለው ስብራታቸው ጠግን እያለው ነው። በጎቼን ጠብቅ ሲለው የበጎቹን ጥያቄ ሊመልስ በመልካም አገልግሎት ሊያሰማራ ነው ቅዱስ ጴጥሮስን። ያ ቅዱስ ጴጥሮስ ለፍቅሩ ቀናይ ምስጢርን ያየ በፈተና ሰዓት ግን ክርስቶስን 3 ጊዜ አላውቀውም ብሎ የካደም ነበር። አላውቀውም ኋላ ንስሐ ስለገባ ንስሐውን ተቀበለው። ንስሐ ኃይል ይለውጣል። ከዳተኛውን አማኒ ያደርጋል። የራቀውን ያቀርባል። እንባውን እግዚአብሔር አብሶለት ስልጣኑን መልሶለት ቀድሞ ጴጥሮስ ብሎት ነበረ። ክርስቶስ ከሞት ከተነሳ በኋላ ጴጥሮስን ጴጥሮስ ብሎ አልጠራውም፣ ስምዖን ነበር ያለው። የዮና ልጅ ስምዖን ሆይ ከእነዚህ ሁሉ ይልቅ ትወደኛለህ? ጴጥሮስ ብዬሽ ነበረ። ኃጢአትን ስትሰራ ያ የሰጠውን ስልጣን አጥተኸዋል እያለው ነበር። ከሁሉ ይልቅ ትወደኛለህ አለ። እንደውም ምን እያለ የዮና ልጅ ስምዖን አባቱን አስጥሎታል፣ ለይቶታል ከአባቱ ግን አሁን አባቱን አስታወሰው። ከአባት ይልቅ ትወደኛለህ እያለው ስምዖንም አለው። ስምዖን ብላ ስም ያወጣችለት እናቱ ናት። ከእናቱና ከአባቱ ይልቅ እኔን የማይወድ ለእኔ ሊሆን አይችልም። በእውነት ለቤተ ክርስቲያን ልትሆኑ የምትችሉ ለአክስቴ፣ ለአጎቴ፣ ለመቃብሬ፣ ለቤቴ ለምን ከምትሉት ባሻገር እግዚአብሔርን ስናስቀድም ለእግዚአብሔር ምን ይዤ ልቅረብ? ምን ልስጠው? እሱነቱን ለሰጠኝ ላከበረኝ ለአምላኬ ምን ልስጠው ስንል ነው። ከራሳችን ክብር፣ ከወላጆቻችን ክብር፣ ከልጆቻችን ፍቅር ይልቅ እግዚአብሔርን ፍቅር ስናስቀድም ለክብሩና ለሥርዓቱ ስንጠነቀቅለት እግዚአብሔር ይወዳል። አሁን አወድሃለሁ አለ። ከዮናም ከእናቴ ይልቅ እወድሃለሁ ሲለው መለሰለት ጴጥሮስነቱ። ንስሐውን ተቀበለው ማለት ነው። ይህን ቅዱስ ጴጥሮስን ኃይል አስታጥቆ ለአገልግሎት አሰማርቶታል። በገላትያ ምዕራፍ 2 ቁጥር 8 ላይ ስንመለከት ለተገዘሩት ጴጥሮስን ሐዋርያ አደረገው ይላል። ለተገዘሩት ለዕብራውያን። በአንጻሩ ደግሞ ጠርሴስ በምትባል በኪልቅያ አውራጃ የተወለደ ኪልቅያ ጠርሴስ በሶርያ የምትገኝ ግዛት ናት። አባቱ ሮማዊ እናቱ ዕብራዊ ከሆነች ሴት የተወለደው ቅዱስ ጳውሎስ በሳውል ማንነት ስሙ ጠርሴስ ውስጥ 13 ዓመት ቆይቶ ነበረ። ከዛም በኋላ ወደ ዕብራውያን መንደር ሄዶ በዕብራውያን መንደር ገማልያል ከሚባል ሰው እግር ስር ቁጭ ብሎ ኦሪትን ጠንቅቆ ተማረ። ለኦሪት ሕግ ቀናተኛ ሆኖ ክርስቶስ ተወልዷል፣ እግዚአብሔር ሰው ሆኗል፣ እግዚአብሔር ተሰቅሏል የሚሉ ክርስቲያኖችን የሚያሳድድ ሰው ነበረ። ማን? ሳውል። ልብ በል። አንዱን አሳ አጥማጅ ታደርገኛለህ ተብሎ የተጠራው ጴጥሮስ ከገሊላ አውራጃ ዕብራዊ የነበረ ነው። አሁን ደግሞ ሌላው ቅዱስ ጳውሎስ ሳውል በሚባል ማንነቱ ለኦሪት ቀናተኛ ሆኖ ቅዱስ እስጢፋኖስ ሲደበደብ ልብስ ያዥና ጠባቂ የነበረው ማን ነው? ቅዱስ ጳውሎስ። አሳዳጅ ነበረ። በደማስቆ አደባባይ ኢትዮጵያዊ ጃንደረባ ከተጠመቀ በኋላ ኢትዮጵያውያን ከቅዱስ ጳውሎስ በፊት ክርስትና ነው። ክርስቶስ ካረገ ከ9 ወር በኋላ በደማስቆ አደባባይ በንፋስ አውታር ክርስቶስ ጠራው። ያ would you like to keep silent please? You hear me right there? Thank you. አሁን ቅድም እንዳለው አንደኛ በጣም ሞቋቸዋል፣ ሁለተኛ ቦታ ስጡን እያሉ ነው። ይህን አስቡት እና ቅዱስ ጳውሎስን በደማስቆ አደባባይ ጠራው። የመውጊያውን ብረት ብትቃወም ለአንተ ይስብሃል ካለ በኋላ አናንያ ወደሚባል ሰው ሄዶ ንስሐ ገባ። ንስሐ የአገልግሎት መጀመሪያ ነው። ያለ ንስሐ የሚጀመር ክርስትና ትርጉም የለውም። ምንም ነገር ይሁን ከንስሐ ነው መጀመሪያ። ምንም ነገር ዘፋኝነቱ በንስሐ ሆኖ መምጣት አለበት። አስራት በኩራት ሳያወጣ የነበረ ሰው አስራት በኩራት አላወጣውም እስካሁን ብሎ ንስሐ ሊገባ ይገባል። ከማውጣቱ በፊት መጸጸት አለበት። እግዚአብሔርን ሰርቋላ። ወደ ዝማሬ አገልግሎት ከመምጣታችን በፊት ያለመጣንበትን ዘመን ልንጸጸትበት ይገባል።
ቅዳሴ ማስቀደስ እንጀምር። እስከ ዛሬ ማስቀደስ ይገባል ብለን ማንነታችንን አጥበን መምጣት ያለበት በድፍረት አይደለም። ወደ ቤትህ በፍራቻ ገባለሁ በፊትህ ማን ሊቆም ይችላል ተብሎ ተጽፏል። ምንድነው ቅድም ታዞ ወንድ ላይ ሲሉ በሚያስፈራውና በሚያስደነግጠው መንበር ፊት ዝቅ ያሉትን ተመልከታቸው። የእግዚአብሔር ስም ያለበት ቦታ የሚያስፈራ የሚያስደነግጥ ጎንበስ ብለን ተለማምጠን ንስሐ ገብተን የምንኖርበት ነው እግዚአብሔር ቤት። በድፍረት በንቀት አይደለም። አሁን ቅዱስ ጳውሎስን እግዚአብሔር የሚፈልገው የሚጠራው ሕዝቡ ለንስሐ ስለሆነ እሱ ራሱ ንስሐ ገብቶ 3 ዓመት አረብ አገር ቆየ ይላል። በበረሃ ውስጥ ስንት ዓመት? ዛሬ ቅዱስ ጳውሎስን መጽሐፍ እንጠቅሳለን ብሎ ዛሬ ተገለጠልን ብሎ ነገ ደግሞ መጽሐፍ ቅዱስን አደባባይ ይዞ ነው እንደዚህ ያደርጋል። 3 ዓመት አንድ ትልቅ ዛፍ ትልቅ ሊሆን የሚችለው መጀመሪያ ወደታች ማደግ ሲጀምር፣ ወደታች ስር ያልያዘ ትክል እንደ ሸምበቆ ንፋስ ሲመታ ይወድቃል። ቅዱስ ጳውሎስ 3 ዓመት በረሃ ውስጥ አረብ አገር ቆየ። እንዲህም አለ አንተን ለአሕዛብ ሐዋርያና ብርሃን አደርግሃለሁ። ከ3 ዓመት በኋላ ቅዱስ ጴጥሮስን ለማየት ወደ ኢየሩሳሌም መጣ። ከ3 ዓመት በኋላ አይማን ከተባሉት ሐዋርያት ግንባር ዘንድ ደግሞ መጣው ይላል። ቅዱስ ጴጥሮስን ጳውሎስን ይዞ ለአገልግሎት ሲሄድ አይሁድ ተናደዱ፣ ጥርሳቸውን አፋጩ ይላል። ለምን? ከነሱ ወገን ነበር ቅዱስ ጳውሎስ። ስለ እነሱ ጥፋት፣ ስህተትና አለማስተዋል ቅዱስ ጳውሎስ ምስክር ወንጌል ሆነባቸው። ልክ ጌታ አልዓዛርን ከሞት ሲያስነሳው የግሪክ ሰዎች ይላል የግሪክ ሰዎች ዮሐንስ ወንጌል ምዕራፍ 12 ላይ ክርስቶስን ሳይሆን ከሞት የተነሳውን አልዓዛርን ለማየት መጡ ይላል። ማንን ለማየት መጡ? ማንን ለማየት? አልዓዛር የሚነበብ መጽሐፍ ሆነ ማለት ነው። የክርስቶስ ስራ የሚገለጥበት የሚነበብ መጽሐፍ ሆነ ማለት ነው። አሁን ቅዱስ ጳውሎስን ወንጌል ሆነ። ሲያዩት መናገር ጀመሩ። ሁከት ሆነ ይላል በኢየሩሳሌም። ለምን? ቅዱስ ጳውሎስን ስላዩት መከራ። አሁን አያችሁ፣ ቅድም አሳዳጅ የነበረው ቅዱስ ጳውሎስ አሁን ሲመጣ ሲያስጨንቅ የነበረው ቅዱስ ጳውሎስ ማስጨነቅ ምን እንደሆነ አየው ማለት ነው። ለምን? ስሙ ተሸክሟል። ስለ ስሙ መከራ ሊቀበል ቅዱስ ጴጥሮስ ምንድን ያለው? በስሙ ልናምን ብቻ ሳይሆን ስለ ስሙ መከራ ልንቀበል ተጠርተናልና በእሱ ስም በድንግል ማርያም ልጅ በኢየሱስ ክርስቶስ ስም እንዳታሰሩ ሲባል ቅዱስ ጴጥሮስ እስር ቤት ተወስኖ ሲገረፍ ንጉሥ እልፍኝ ቀርቦ ምግብ የተመገበ ያህል ይደሰት ነበር ይላል። ስለ ስሙ መከራ ልንቀበል እንጂ በስሙ ልናምን ብቻ አልተጠራንም። የሐዋርያት ሥራ ምዕራፍ 5 ቁጥር 20 በመከራ ውስጥ ያልተሳቀቀው ቅዱስ ጴጥሮስ እግዚአብሔር በሱ ሕይወት ውስጥ በተአምር የሚገለጥ ነበር። በአንድ ቀን 6,000 ሰው ነው ያሳመነው ቅዱስ ጴጥሮስ 3,000 ሰው። በአንድ ቀን ደግሞ ገቢረ ተአምር 5,000 ሰው አሳምኗል። የሐዋርያት ሥራ ምዕራፍ 3 ላይ ስንመለከት ከወንድሙ ከቅዱስ ጴጥሮስ ጋር ወደ ቤተ መቅደስ ሲመጣ ልብ እንበል። ወደ ቤተ መቅደስ ሲመጡ ቤተ እግዚአብሔር የሚመጣባት ናት። ወደ እግዚአብሔር ቤት የሚሄዱ ጊዜ ደስ አለኝ እንዴ! ሲገቡ አንድ ሰው ከእናቱ ማኅፀን ጀምሮ ልምሾ ነበረ። ምንም ነገር መንቀሳቀስ የማይችል ወዲያ ወዲህ ማለት የማይችል ይመናል። ለሰው ማንናገረው እግዚአብሔር ብቻ ያውቃል። ምን የሚያስጨንቀን ብዙ ነገር አለ። እግዚአብሔር ቤት አምጥታችሁ ሐሳባችሁን ጣሉት፣ እግዚአብሔር መልሳል። ይህ ሰው ጴጥሮስና ጳውሎስን ከሩቅ ሲያያቸው አንዳች ነገር ያላቸው መስሎት እጆቹን ዘረጋ። ካህናት ወርቀ ዘቦ ሲለብሱ እንደው ያማረባቸው ያላቸው ነው ሰው የሚመስለው። ለእግዚአብሔር ስለሰጡ ያላቸው ማን ነው? ማን ነው? እግዚአብሔር ነው። ካህኑ የሚመገብ ይመስላል። ይባርካል እንጂ አይመገብም። ጥቂቷን እግዚአብሔር እየባረከለት ነው። አንድ ያስታውሳል። የሆነ ስልክ ስብሰባ ላይ ሰዎች አስገቡኝና ሀሳብ ስጣሉ መጨረሻ ላይ የሆነ ሰዓት ላይ በስልክ ነው ሀሳብ ስጣሉ። ሀሳብ ሰጠ። የሰጠሁት ሀሳብ አንድ ሰው ያልተመቸው መሰለኝ። ያ ማን ያ ቄሱ የሰጠው ቦርጫም ቄስ የሰጠው ሀሳብ ደስ ይለኛል። ለምንድን ነው ቄስ እንደዛ መስሎ የሚታያቸው ሰዎች ትባበላለ የለም። አሁን ጴጥሮስና ጳውሎስን ሲያቸው ወርቅና ብር ያላቸው መሰለኝ። ምንም እኮ የላቸው። ጌታችን ራሱ ያዘዛቸው መቀነት እንኳን እንዳይኖራቸው፣ አንዳች ነገር እንዳይኖራቸው የዕለት ጉርስ የዓመት ጉርስ ካለን ይበቃናል ያለው ቅዱስ
በሄዱበት እግዚአብሔር ይባርክላቸው። በሄዱበት አሁን እጁን ሲዘረጋ እኛ ወርቅና ብር የለንም፣ ለዚህ ያናገለግል፣ ለዚህ አትጠራን። ይሄን ጥረት ተከትለነዋል። ያለንን ግን እንሰጥሃለን። ከወርቅ ይልቅ ወርቅ፣ ከብር ይልቅ ብር የሆነው የምንከብርበትን የምትድንበትን ነገር እንነግራለን። በሕያው በእግዚአብሔር ስም ከናቃችኋት ከናዝሬት በተወለደው በኢየሱስ ክርስቶስ ስም ተነሳና ተመላለስ። ብድግ አጥንቱ ጸና። እነሱም ተከትሎ ቤተ መቅደስ ሲገባ 5000 ሰው አለ። ስንት ሺህ ሰው? ማኅበረ እስጢፋኖስ የሚባሉት ቅዱስ ጴጥሮስ በትምህርቱና በተአምራቱ ሰበሰባቸው ናቸው። ይህም ብቻ አይደለም። ቅዱስ ጴጥሮስ በጥላው ይፈውስ ነበረ። በምኑ የነኩት ይፈወሳሉ። ያልደረሱበት ጴጥሮስ ጥላው ያርፍብን ብለው የሚያርፍበት አካባቢ ላይ በሽተኞችን አምጥተው ያሰሉ ነበረ። አያችሁ፣ እግዚአብሔር ከጥላቸው ጋር ነበር። አይደለም ከአጽማቸው ጋር፣ አይደለም ከአካላቸው ጋር፣ ከጥላቸው ጋር። ዛሬም በገድላቸው፣ በስዕላቸው፣ በታምራቸው፣ በቃል ኪዳናቸው ውስጥ ከጥላቸው ጋር የነበረ እግዚአብሔር ምን አይነት ኬሚስትሪ ነው! ምን አይነት ሳይንስ ነው! ይህን ሊመራመረው የሚችል ጥላ የረገጡት መሬት ስማቸው የተጠራበት ስፍራ ይፈውስ ነበር። ይሄ ታላቅ ታምር የሚሰራው ቅዱስ ጴጥሮስ ባለትዳር ነበር። የጴጥሮስ አማች ታማ ነበር ይላል። አማች ካለው ባለትዳር ነበር ቅዱስ ጴጥሮስ። ማቴዎስ ወንጌል ምዕራፍ 8 ላይ ስንመለከት፣ ሐዋርያው ቅዱስ ጳውሎስ ደግሞ መናኝ ነበር። ሁሉም ጥሎ የተከተለ ኢየሩሳሌም መጥቶ ጴጥሮስን ካየው በኋላ እንደውም ከማየቱ በፊት ገማልያል እግር ስር ቁጭ ብሎ ሲማር እህቱ ቤት ነበር የሚኖረው። እህቱ ቤት ሲኖር ደግሞ ከእህቱ ደግሞ ምንም ቀለብ አልወሰደም። ምን እያደረገ ይኖር ነበር? ድንኳን እየሰራ ለአንዳችሁም ሸክም አልሆንኩም እያለ እንዲህ ብሎ መክሯል። ሊሰራ የማይወድ ሰው አይብላ። ደህና ናችሁ? እንደምን አላችሁ? ዓለምን እኮ ያስጌጡ ክርስቲያኖች ናቸው የሚሰሩ እጆች። ክርስትና ለዓለም የእውቀት ብርሃንን ኢንላይትመንትን ያመጣል። የሚሰራ ትውልድ ነው ክርስቲያን ማለት። መጽሐፍ ቅዱስ ሊሰራ የማይወድ አይብላ። ይህንን ሌኒን አይደለም የተናገረው፣ ቅዱስ ጳውሎስ። ቅዱስ ጳውሎስ የማይሰራ አይብላ አይደለም ያለው፣ ሊሰራ የማይወድ አይብላ። ምክንያቱም እናቶች መስራት የማይችሉ መምተኞች ሊኖሩ ይችላሉ። ሰነፍ ሆኖ ግን መስራት እየቻለ የመንግስት ሶሻል ሴኩሪቲ አለ ያለ በነፊት አለ እያለ የማይሰራ ሰው አይብላ። ማጭበርበር አይቻልም፣ አይቻልም። የእነዚህ የምስኪኖቹን፣ የአሮጊቶቹን፣ የእናቶችን፣ የደካሞችን ገንዘብ እየወሰደ ነው። የመምተኞችን ሊሰራ የማይወድ አይብላ ያለው ቅዱስ ጳውሎስ ሰራተኛ ነበር። በማንም ላይ ሸክም አልነበረ። ይህ ቅዱስ ጳውሎስ ከጠባቂው መልአክ እስኪሰወር ድረስ ደግሞ ቅድስና ነበረው ይላል ቅዱስ ዮሐንስ አፈወርቅ ሲናገር። እስከ 3ኛው ሰማይ ድረስ ተነጥቋል። በመላእክት ቋንቋ ይናገር ነበረ። ቅዱስ ሉቃስ በጻፈልን ግብረ ሐዋርያት ላይ እግዚአብሔር በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበረ። ልብሱ እንደ እምነት አሁን ለጥፋችሁ ሎሚ ትወስዳላችሁ ከቤተ ክርስቲያን የአቡነ ሐብተ ማርያም የእመቤታችን የቅዱሳን ቃል ኪዳን ትወስዳላችሁ። የቅዱስ ጳውሎስን ልብስ እየቀደዱ ይወስዱ ነበረ። የሐዋርያት ሥራ ምዕራፍ 14 ላይ የሚነግረን ይሄ ነው። ልብሱን ይወስዱ ነበር፣ እርቃኑን ሊመለስ እስከሚገደድ ድረስ። እሱ ሲያስተምር ቅዱስ ጳውሎስ አንድ ሰው ትምህርቱን እያዳመጠ ትንሽ ደከመውና ከሚማርበት ሕንፃ ላይ ወደቀ። ጉባኤ እና ሞተ። ጉባኤው ሲታወቅ ቅዱስ ጳውሎስ ተነሳ፣ አስነሳ ከሞት። በቃሉ ከሙታን ሰዎችን ያስነሳል። እስር ቤት ውስጥ ታስሮ ሲዘምር ከሲላስ ጋር የእስር ቤቱ ሰንሰለት በሩ ተከፍቶ የእግዚአብሔር መልአክ ቅዱስ ሚካኤል እየታየ ወደ ከተማ ይመራቸው ነበር። ብረትን የሚያቀልጥ ዝማሬ ነው። ብረትን የሚያቀልጥ ታምርን ያደርግ የነበረ ነው ቅዱስ ጳውሎስ። ማልታን በምትባል ደሴት ለአገልግሎት ሲሄድ ወደ ሮም ማዕበል ተነስቶ 2 ሳምንት ያህል ምንም ምግብ ሳይመገቡ መርከብ ውስጥ ቆይቷል። ምንም ነገር አልነበረ። መመርኮዝ የሚችሉት አንዳች ነገር የሚመለከቱት መዳረሻ ስፍራ አልነበራቸው። ጭልም ባለበት በሕይወት ውስጥ አንዳንድ ጊዜ ጭልም የሚልብን ወቅት አለ አይደል? አጋዥ የምንላቸው አቅም ሳይኖራቸው ሲቀር፣ የሰበሰብነው ትርጉም ሳይኖረው፣ ያመናቸው ሲከዱ፣ የቀረብናቸው ሲርቁን፣ የእኛ የምንላቸው ጀርባችንን ሲሰጡን ጭንቅ የሚሆንበት ወቅት አለ።
ምንም አልነበረም። በረሃ ውስጥ ባህር ከ15 ቀን በኋላ ማልታን ወደምትባል ደሴት ቀረቡ። ቅዱስ ጳውሎስ በጸሎቱ ከእግዚአብሔር ጋር ተነጋግሮ ማህበሩን ጸጥ አደረገው። ተሻገሩ። ከተሻገሩ በኋላ ካሁን አለቀላቸው ብለው ይጠብቁ የነበሩ ሌሎች ሰዎች እሳት አንድነው ተቀበሉ ይላል ደሴቱ እና እንዲሞቃቸው ነው። ከእሳት ውስጥ አንዲት እፉኝት ወጣችና ዘላ ቅዱስ ጳውሎስን ነደፈችው። ምን አሉ አብረው የነበሩ? ይሄ ሰው ኃጢአተኛ ነው፣ ከባህር ቢተርፍ ከየብስ አልተረፈም፣ ይኸው እፉኝት ነደፈው አሉት። እፉኝት የነደፈው ሰው ወዲያው ነበር ጸጥ ብሎ የሚሞተው። ቅዱስ ጳውሎስ እፉኝቷን አነሳትና ጣላት። ቢያዩ አልሞተም። ይሄስ አምላክ ነው አሉ። ምንድን ነው አሉ? አምላክ ነው እስኪሉ ድረስ እግዚአብሔር በሱ እጅ ድንቅ ያደርግ ነበር። እኔ የማልጠቅም ባሪያ ነኝ። አንዲት ምትሃት ማለት ነው መንፈስ ያደረባት ሴት እየተከተለች የልዑል አምላክ ልጆች ትላቸው ነበር። ወግጂ ይላል ትሑታን ግን ድንቅ የሚያደርግ ጳውሎስን አውቀዋለሁ እስከሚል ድረስ ዲያብሎስ ሲመሰክርለት ነበር። እንዲህ ያለው ቅዱስ ጳውሎስ ከ14 ዓመት በኋላ ክርስቶስ ተገለጠልኝ ብሏል። ክርስቶስ ሲገለጥለት ድረስ ቅድስና ነበረው። በአንጻሩ በመከራ የታጀበ በተአምር ብቻ ሳይሆን ብራብ አብዝቼ ብገረፍ አትርፌ እያለ በመርከብ አናቱን 40 ጊዜ ተገርፎ እስር ቤት ውስጥ ተጥሏል። 4ቱን መልእክታት የጻፈው ቅዱስ ጳውሎስ እስር ቤት ውስጥ ሆኖ ነው። ደስ ይበላችሁ ሲል የነበረው የፊልጵስዩስ መልእክት እስር ቤት የተጻፈ ነው። የኤፌሶን መልእክት የተጻፈው እስር ቤት ውስጥ ነው። በዚህ መከራ ውስጥ የነበረው ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ለመስዋዕት እንደሚሆን የኔ ሕይወት ተዘጋጅቷልና ወደ ክርስቶስ እሄዳለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል ብሎ ሮም ሄዶ በ3ኛው ሐዋርያው ጉዞ በ66 ዓመተ ምህረት ታስሮ 2 ዓመት ከታሰረ በኋላ ሐምሌ 5 ቀን ከቅዱስ ጴጥሮስ ጋር አብረው ሁለቱንም መከራ ጸኑባቸው። ቅዱስ ጴጥሮስ ከዚህ ማደሪያ የሚላቀቅበት ዘመን እንደደረሰ እግዚአብሔር አመልክቶኛል አለ። ቅዱስ ጳውሎስ ሩጫዬን ጨርሻለሁ። ሐዋርያ ብቻ ሳይሆን ነገር እግዚአብሔር ያሳያቸው ነቢያትን ጭምር ሆነው ላገለገሏት ቤተክርስቲያን ለታመኑለት አምላክ እንደ ንጹሕ መገበሪያ ስንዴ እንደ ቅዱስ ሉቃስ ወደ ኢየሩሳሌም አትማሪ ወደ ሮማ አትሂዱ ብሎ ሲያለቅሱበት እኔ ንጹሕ መገበሪያ ስንዴ ነኝ ብሏቸዋል። የእግዚአብሔር ፈቃድ ይሁን ብለን ዝም አልብሏል። ጳውሎስ አባቱ ሮማዊ ስለነበረ ሮማውያን ስለማይሰቀሉ በሰይፍ መተሩት፣ አንገቱን ቆረጡት። ቅዱስ ጴጥሮስን ደግሞ መስቀል አምጥቶ ሊሰቅሉት ሲሉ አይ መግደላችሁ እስካልቀረ እንደ ጌታዬ ክብር ኖሮኝ ወደ ላይ መሰቀል የለብኝም፣ ዘግዝቃችሁ ስቀሉ ያሉት። ጭንቅላቱን ወደ ታች እግሩን ወደ ላይ አድርገው ቸንክረው ደሙን አፍስሰው እስኪሞት ድረስ ደብድበው ሰቅለው ቅዱስ ጴጥሮስ በሰማዕትነት ቅዱስ ጳውሎስን በሰማዕትነት ያረፉበት ዕለት ነው። በረከታቸው ይደረግ። የእነሱ ልጆች እኛ በምኞት አይደለም ቤተክርስቲያኒቱ የምንኖራት እና አቡነ ገብረ መንፈስ ቅዱስ ዛሬ የምናስባቸው ወደ እግዚአብሔር መንግሥት ብዙ ድካም እንገባ ዘንድ ይገባናል እንደተባለው የፍየል ቆዳ ለብሰው ተቅበዘበዙ ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 42 ላይ ዓለም አልተገባቻቸውምና በየፍርክታው በየዋሻ ውስጥ ኖሩ የተባሉ ጻድቃን በመከራ ውስጥ የእግዚአብሔር ክብር ለማግኘት ነው። ሰማዕታቱ ደማቸውን ያፈሰሱላት ሃይማኖት ውስጥ ስንኖር መከራን መሳቀቅ የለብንም። ቤተክርስቲያን ዛሬ የሐዋርያት ቤት ስለሆነች ልጆቿ እየተሰዉ ነው፣ ካህናቷ እየታረዱ ነው፣ መቅደሷ እየተቃጠለ ነው። በፈተና ውስጥ ያለች ቤተክርስቲያን ናት ያለች። ልንሸሻት አይገባንም። በሰማዕትነት ውስጥ እየተዋበች የምትኖር ቤተክርስቲያን እንድትሆን በሃይማኖት እኛ ልናድግ ይገባናል። በኢትዮጵያ ውስጥ ያሉ ክርስቲያኖች ሞት፣ የካህናቱ እርድና የቤተ መቅደሱ መቃጠል የእኛ አካል እንደሆነ አስበን ነው መኖር የሚገባል። ስለ ራሳችን ምቾት ብቻ ስናስብ ሊጨልምብን አይገባም። ዘመኑ ከመጠቅለሉ በፊት በእግዚአብሔር ክብር ራሳችን እያንዳንዳችን የሕይወትን ሰማዕትነትን ዋጋ ለመቀበል ቁርጠኞች ልንሆን ይገባል። የተጣላ ሰው መታረቅ አለበት። ለሱ ሰማዕትነቱ መታረቅ ነው፣ ይቅር ማለት ነው። ሚስት ባሏን ይቅር ማለት መውደድ አለባት፣ ይቅር ማለትም አለባት። ባል ሚስቱን መውደድ ይቅር ማለትም አለ። ይሄ ሰማዕትነቱ ይሄ ነው። መሰየት ማለት ይሄ ነው። ይቅር ማለት ተበድሎ በድሎ አይደል። ዛሬ እኮ ከባድ እኮ ነው። ሚስት ባሏን እወዳለሁ ማለት ባል ሚስቱን እወድሻለሁ ምን አስበህ ነው አለች። እወድሻለሁ ሲል ምን አስበህ ነው ይሄን ያልከኝ ብሎ አታውቅም። ይሄ እንዴት ያወጣው ካንደበቱ? እንዴት ይሄንን ማሸነፍ ራሱ ሰማዕትነት ማሸነፍ። ባልንጀራውን እወዳለሁ ብሎ መናገር ሰማዕትነት ነው። ምክንያቱም ጥላ
ለመውደድ አምልኮ ሆኗል። የሰማዕታት ልጆች ሆነን ለክብራችን መኖር ጀምረናል። ቅዱስ ጳውሎስ ኃይል በሚሰጠኝ በክርስቶስ ሁሉን ይችላል አለ። ኃይለኝነት ሌላው ማሸነፍ ሰው ለራስ ማሸነፍ። ኃይለኝነት ይቅር ማለት ነው። ኃይለኝነት ለእግዚአብሔር መንበርከክ ነው። ኃይለኝነት ከዘረኝነት አምልኮ መውጣት ነው። ኃይለኝነት ለኃያሉ ለእግዚአብሔር መገዛት ነው። ወደ እግዚአብሔር መንግሥት መግባት የምንችለው በዚህ በመከራ ውስጥ ነው። በገንዘባችን ላይ እኛ ጌቶች እንጂ ገንዘብ ቤታችን ሊሆን አይገባም። አሁን ቀሲስ ስጡ ለምንድን ነው የማሰጡት? ለምንድን ነው የማሰጡት? ዛሬ አንድ ልጅ ተመረቀ ተብሎ ከወላጆች ስንት ብር ነው የሚያወጡት? ዛሬ ተጠርቶ በልቶ ከሚበላው የሚፈሰው ነገ ለሚያየው ለሚያየው የለበሰችው ልብስ የለበሰው ልብስ ተብሎ ለሚታማው ነገር ነው ገንዘብ ለማንተ ለማይረባው ያወጣል። እንኳን ለእግዚአብሔር ቤት ለእግዚአብሔር ቤት እግዚአብሔርን ደግሞ ከተገቡ ሰዎች ነው የሚፈልገው። ከተገቡ ሰዎች ይገባቸዋል። ቤተክርስቲያን የእናንተ ሰዎች አይጎድልባችሁም። ለእግዚአብሔር ላይ ሰጥቶ የጎደለበት ሰው ካለ መጥቶ እንገራቸው ለነ መላከ ሰላም ይመልሱለት። አይጎድልባችሁም። የበለጠ የሚሰጥ አምላክ ነው። የጀመራነውን ለማስፈጸም እንዲያበቃን እግዚአብሔር ፍቃዱ ቸርነቱ ረድኤቱ አይለየን።